يا لبون فدو والله دغمت لبون فين والله لبون فدو نمني ودي أخذته تكتي أنا أفتكرت أنا سلمته لبون سلمته كيف በሽተኛ አልወጣም ይኸው ይኸው አልወጣም ኧረ ስሙላት ንገሯት ኦኬ እሺ ብላው አሳየኝ ሌሎቹንም አሳየኝ ለምንድን ነው ወደዛ ይዘው ሄድኩ Let's go, guys. Let's go. Yes. እኔ እኮ ለምን እንደሚቀብጥ አላውቅም። ይሄ ልጅ ምን አባል አየህ፣ ሰው ሲያሸንፍ በእንደዚህ አይነት ፖይንት ነው የሚያሸንፈው። ዝም ብለህ በሰባት ሺህ ምናምን የስ ብላ በደንብ go eat it yes ተመስገን ጌታዬ ብላት ና እንደ ብላልኝ የኔ አባት ሰይ አዎ እንደሱ ድገመው ሁለተኛው የታለ ሁለተኛው አምጣው ሁለተኛው በደንብ እንደሱ አዋጥ አዎ ሶስተኛው እንደሱ አራተኛ ጀግና አምስተኛ እሰይ ቢኩኝ አምስተኛ እሰይ እንደው ምኑ ደስ እንደሚለኝ ታውቃላችሁ? ሌላ ቅጣት እንዳለኝ ታውቃላችሁ? ሌላ ቅጣት ይሄ የዚህ ቅጣት እንዳለበት ታውቃላችሁ? ሌላውን እንዳመሉ ቁርጥምጥም ያርግ እሰይ እንደሱ ገና ትታሰራለህ። ገና አፍ ይቆለፋል። በትልቅ ቁልፍ ነው አምጥቼ እንደዚህ የምቆልፍልህ። አዎ እሰይ እንዴት ደስ ይላል። ኖ ሞር ታኪንግ ማንግ ኖ ሞር ታኪንግ የስ ኖ ሞር ታኪንግ ዩ ካን ታክ አፉን አስያዝክልኝ። አፉን አስያዛችሁልኝ። እንደው ምን ላደርጋችሁ? መቤቴን ምን ላደርጋችሁ? love you guys ማርያምን ወይ አልቀጣም ተጮች I'm gonna ask them ልጠይቃቸው ኖ ልጠይቃቸው ቆይ I have to ask them ask ይሄ ወሬ ራሱ ጠፋብኝ ጋይስ ኖ በቃኝ አልጫወትም ውጡ መድረበስ ውጡ አለ ማርያም ትቀጣለህ አልሰማህም no more አልጫወትም አምና ቢካስ አሁን የኛውን ተጫዋች ብሎ ነው የገባው እና ደግሞ የ29,000 ሳልቀጣ አልወጣም ግደለኝ kill me first and then I'll do it ተጫዋች ነው you guys በቃ እንዴ ጊፍተሮቹስ እንዴ ዝምብሎ እዛ ማን እንዳለ አልጫወትም እኔ
ልቀባ ቀለል ላድርግልህ። ዱቄት ውሃ በጥብጠ በዱቄት አድርገህ ውሃ በጥብጥበትና ከዛ እሱን ተቀጣ። ከዛ ውጣ እንዳላይ። በጣም ነው ያስጠላኸኝ ዛሬ ቀን። ፊትህ ራሱ እንዴት እንደቀፈፈኝ ይኸው። ገራረማ ነው። ውሃ አድርግና በደንብ በጥብጠህ ዱቄት ትቀበሉኛለህ ፊትህ። አልጫወትም። I don't want to play. I don't want to. What if I don't want to? አንቺ በጭባጫ ምን ፈሳሽ ፈሳ እግቢ አልጫወትም። አምታውኝ ቀለል ያለ ቅጣት እየነገርኩ ነው። በ29 ሺህ ተደርጎ የማይታወቅ ኦልሞስት 30 ሺህ የማይታወቅ በሱ መቃሪያ ይበላውልሽ። ኦኬ የቅድሙን ቅጣት መድገም ትፈልጋለህ? ቀሚስን አድርገህ ትጨፍራለህ? እስኮ ካልጫወች አልቀጣም። እኔ አልጫወትም። አልቀጣም። ምን አይነት ጌም ነው የምትጫወተው? መጀመሪያ ላይ ስቀጣ ተጫዋቹ ያልከኝ ማርያምን የመጨረሻ ማርያምን ይሄን ከዚህ በኋላ ብታሸንፍኝም ብትሸነፍም ሳልበቀልሽ ነገ እንገናኛለን። ሳልበቀልሽ ቅጣት ቀላል ቅጣት ነው። እዚህ ስማች አልቀጣውሽም። አንቺ ውሻ ታያብሽን አትፈጭ። እዚህ ስማች አልቀጣውሽም። ታስመስለኝ 50 ስኳት ነው ያሰራኸኝ። እዚህ ስማች ታዩ እሱን ሄደሽ ለዛ ለሶስተኛ ክፍል ተማሪ ተናገር። ሂጅ አይመለከትም። ኖ ስልኬ ነው ጠላቴ ስላላየህ ነው እዛ ያለው እንትን ነገር እግዚአብሔርን ይቀጣል። ማርያምን አልለቀህም። ማርያምን አልቀጣም። ውጣ በቃ የማትቀጣ አንቺ ውጭ አልወጣም። አንቺ ራሱ እኔ አልወጣም። ጦሮንቶስ ግቢ ራሱ ውጣ እንደ ራስሽ ውጭ እንደምናደርግ አልወጣም። እኔ አልወጣም። ውጭ ራስሽ አልቀጣም። እኔ እዛ የምትመጡ ሰዎች ተጫዋች የምትሉ get out of here. I don't want you guys. Get out of my face. ብሎክ ነው የማደርጋችሁ። አታሽቃብጡ እዚህ መጣችሁ። ሚኩ ይሄንን ካልተቀጣ I swear ከዚህ በኋላ አልጫወትም ከአንተ ጋር። I swear ጦሮንቶስ ግቢ ነው የምልሽ። በቃ ጦሮንቶስ ግቢ እንዲህ አግማምተሽኝ ምን ስታበቂ ልትሄጂ አንቺ ልትሄጂ በቃ አስገሺ ነው የምልሽ። በቃ አስገሺ በቃ እንደምን ብለሽ ጨዋታ አትጀምሪና አስገሺ በቃ አስቼ እወጣለሁ። አላቃጠለህም። አስገሺ አላቃጠለህም ጃልሽ ኖ እኔ በቃ እኔ ጊፍተሮች እንትን እንዲሉ አልፈልግም ከዚህ በኋላ። ያለው ጸጋ ነው። እሱም ተልከሰክሶ ነው። ጸጋ ዘመንን ስማው አሳየሽ እኮ አስገሳኝ ጸጋ ወንድ ከሆንክ አስገሳኝ ያስገሳኝ ወንድ ከሆንክ እንትስ ብዬ ላክሳ እንትስ ብዬ እሺ ቆይ first give him a punishment then start the game and okay ምን አሏት? ጀምሪና ጨዋታውን ከዛ አቋርጭበት አላለኝም። he didn't say that ጸጉሩን አስቆረጭ ነው ያለኝ። ናና ሻወር ገባለሁ አስጀምሩ ጨዋታው ሻወር ገባለሁ። አሁን ሻወር ልትገባ? እኔ እኮ ዱቄት በጥብጠህ ሻወር ገባለሁ። በቃ ተስማምቻለሁ። ሻወር ዲል ማለት ሻወር ገባለሁ። እኔ እናንተ መስማማት አለብን። እንደዛ ካደረገችኝ ማለት ነው እኔም ቂም ይዝባታለሁ። ችግር የለውም።
እና ፕሊዝ አንደርስታንድ አድርጉኝ። ኤኒዌይስ ሚኩ ያሁን የመጨረሻ ጊዜ ነው የምነግርህ። የመጨረሻ ላስት ጌም ነው። ከማ ኖ መጨረሻ እኔ ማርያምን ላለቅስ ቴስት አለኝ። ትንሽ ማጥናት አለብኝ ከዚህ በኋላ። ፕሊዝ 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 ቅጣትህን ተቀጥተህ ውጣለኝ እባክህ። እኔ ግን ማለት ነው በጣም የሚገርመኝ ነገር ሰው እንዴት ነው ተቀጥቶ ምንድን ነው ተሸንፎ አልቀጣም የሚለው? ላይክ ምን አይነት እቆርጣልሻለሁ። ጀምሪ ጨዋታው የመጨረሻ ጀምሪ። መጨረሻ ላስት ጀምሪ። ላስት አትንበቅበቂ። በቃ ምን ያንበቀበቃታል? ጀምሪ ጀምሪ። አይዞሽ አይዞሽ። አልፈልግም መጣሁት እንዴ ሙድ ትይዛለህ እንዴ? ዩ ጋይስ በቃ እነሱ እና ታዲያ ምንድን ነው የምትጠብቀው? ላይ ጭንቅላት ላይ ምን አይነት ነገር ነው ያለው? እነሱ አትጫወች እያሉኝ ከዛ ከአንተ ጋር አልጫወት። ማንን ተማምኜ ነው የምጫወተው? አይጠሩሽም። አይዞሽ እባክሽ አትፍሪ። ኧረ ዝም ብል በእናትህ ነው። መጀመሪያ እነሱን ቀጥረሽ ነው የገባሽው። ዘለው መጠውልሽ እኮ ነው። ምን ያንበቀብቃታል? መጀመሪያ እነሱ ጋር ደውለሽ ነው የመጣሽው። አሁን ደርሰው መጠው እኮ ነው። ምን ያንበቀብቅሻል? ቆፍጠን ብለሽ ግቢ። ብለሽ አትንበቅበቂ። ምን ዋናት በጣም እንጂ መጀመሪያ ደውላላቸው የገባች ይመስል አሁን መጥተው ሲያበቁ በህይወቷ ላይ እርምጃ መውሰድ ጀመሩ። ጭራሽ እኮ አትፍሺ ሊሉሽ ይችላል። አትፍሺ፣ አትሽኒ፣ አትቢ፣ አትወጪ ሊሉሽ ነው። ቀጥለው ሰው ልክ እንደዛ እንትን ማለት አልወድም። ለዛ ነው በጣም ያስጠላኛል እንደዚህ ከሰው ጋር። በአንቺ ህይወት ማንም አይመለከተውም እህት አለም። እንደዚህ አይነት ማንቻ አትስቺ። በአንቺ ህይወት የሚመለከተው ሰው የለም። አትስብሪ። ህይወትሽን ለራስሽ ወስኝ። ስሚ፣ በህይወቷ ላይ እኮ ፕሪንሲፕል ሊያወጡላት ነው። እንጃልሽ ያውጡልሽ፣ እንጃልሽ እንጃልሽ ያውጡልሽ፣ እንጃልሽ እንጃልሽ እንጃልሽ። እንዲህ ግን ተራ ቁጭ ብድግ በይ፣ ተነሺ፣ ሂጂ፣ ተቀመጪ፣ ብይ፣ ጠጪ፣ ተፈተኝ ሊሏት እኮ ነው። የአባትሽን ስም በእኛ ቀይሪ ሊሏት እኮ ነው። መጨረሻው እኮ እኮ ነው። ሌላ ምን አለው? ከማውቀው ማለት ከማውቀው ሰው ላይ በቃ ላይ በጣም አኖኝ የሆነ ሰው እሱ አይስወር አኖይንግ ሪሊ አኖይንግ። 5 ቃሪያ በልጅ እኮ ነው አንቺ የተቃጠልኩ ማወራሽ። ኧረ ይድፋሽ፣ ይድፋችሁ ሁላችሁ ነው። 5 ቃሪያ ካስዋጡኝ በኋላ ይቀልዱብኛል። ኧረ ተይ፣ ኧረ ተይ፣ ኧረ ተይ፣ ኧረ ተይ። ዩ ጋይስ እዚህ ያላችሁ ቤተሰብ ምን ታስባላችሁ? አንተ ማርያምን የሆነ ላይክ በቃ የሆነ ግራ የገባው ነገር ነው የምሰራው። ደግሞ ከዛም በሰው እኮ ማለት ነው ሊለማመጠኝ እንኳን እኮ አይሞክርም። እንጃልሽ ከዚህ በላይ አቆረባበስኩሽ እኮ። አፍንጫሽ ያምራል፣ ጉንጭሽ ያምራል፣ ተረከዝ ያምራል አልኩሽ። ከዚህ በላይ ምንሽ ይመርልሽ? ምንሽ ይመርልሽ? የታወቀ ነገር ምንሽ ይመርልሽ? ሀገር ምድሩ ያወቀው ነገር ስለሆነ ችግር የለውም። የልብ ልብ የሰጣችሁ ልጅቷን እኮ ማድነቅም አልቻለም። ኧረ ቆጥቡ ስታደንቁ። ለምንድን ነው ማሰማኝ? ይኸውልህ ስንጫወት አሁን ያሸነፍኩህን ጌም ከመጫወታችን በፊት አልጫወትም፣ ይሄን ተቀጣና ልወጣ ነው የመጨረሻ ጌማችን ነው ብዬ ነው የገባሁት። ከዛ ድጋሜ ነይ እንደገና አልከኝ። ኦኬ ብዬ ገባሁ፣ አሸነፍኩ። ከዛ ደግሞ አሁን ደግሞ እንደገና ነይ ላይክ ይኸውልሽ ያልሞተ ሰው ሀሳቡን ይቀይራል። የሞተ ነው ሀሳቡን የማይቀይረው። አንቺ ልንገርሻል፣ ቋሚማ ሀሳቡን ይቀይራል። ምን አገባኝ? በቃ ያልሞተ ሰው እኮ ነው ሀሳቡን የሚቀይር። እኔ ሀሳቤን ቀይር፣ አዘሴም ታይም ሀሳቤን ቀይረዋል። 66 ጊዜ ሀሳቤን ቀይረዋል። ምንም አይመለከትሽም። ምንም ያልሞተ ሰው ነው ሀሳቡን የሚቀይረው። በቃ የሞተ ሰውማ እንዴት ሀሳቡን ይቀይራል? ምን አገባኝ እኔ። እንደዚያ ቁጥሮች መከሩሽ አይንከሩሽ። በህይወት ጣልቃ ታስገቢ ሰው እህቴ፣ አያዋጡሽም። እውነት ብዬሻለሁ፣ አያዋጡሽም። ስማኝ፣ የምትሰማኝ ከሆነ እየሰማህ ነው? ኦኬ ና ኦኬ ለስ ዱ ኢት
ማርያምን ካሸነፍኩ ግን ሚኩ አለቀልህ። ክርስቶስ ተገልበጭ እንደው ቅበር ሻወርህን ውሰድ። ሂድ ሻወርህን ውሰድ።